ጤና ይስጥልኝ። እስኪ ይህችን ቪዲዮ አንድ ጊዜ ተመልከቷትና ከኔ ጋር መልሰን እንገናኛለን። ቤተክርስቲያን በፍትሐ ነገሥት መጽሐፏ ክህነት ይመለሳል። ዲያቆን ካህን ከሆናችሁ የቤተክርስቲያን ውስጥ አገልጋይ ከሆናችሁ ድንግልና ይመለሳል፣ ክህነት ይመለሳል፣ ድቁና ይመለሳል፣ መሪ ጌታነት ይመለሳል፣ ምርግትና ኤኒዌይ የማይመለስ ነገር የለም። አገልጋይ ከሆናችሁ ለምእመን ነው የማይሰራው ይሄ ህግ በፍትሐ ነገሥት መጽሐፍ ማለት ነው። ወይ እግዚአብሔር አምላክ ይርዳን። በትርፍ ሰዓታችሁ ፍትሐ ነገሥት የሚባል አስቂኝ መጽሐፍ አለ፣ ማንበብ ትችላላችሁ። አዎ ድንግልና ይመለሳል። እስኪ ምን እንደምትሆን ያለው በነገራችን ላይ ስለማያውቁት ነገር ገብቶ ከመዳከር አላድን በሚያውቁት መወሰን ካልሆነም ደግሞ ቀላል እኮ ነው። አላውቅም ብሎ በአንድ የስልክ ጥሪ እንኳን በጥያቄ መመለስ የሚችሉ ጉዳዮችን እንዲህ ከ300,000 በላይ እይታን ባገኘው ቪዲዮ መቅጠፍ፣ መዋሸት ወንጀልም ጭምር ነው። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ስም ጠርተህ ባላለችበት አውለህታል፣ ስሟን አጥፍተሃል። ድንግልና ይመለሳል፣ ክህነት ይመለሳል፣ ሁሉ ነገር ይደገማል እያልክ ስታወራ ነበር ወንድሜ። ይኸውልህ አንተ እንደዚህ አናንቀህ በቧልት ሂዱና መደሰቻ መሳቂያ መዝናኛ ይሆናችኋል አንብቡት ያልከው ፍትሐ ነገሥት አንድም ቀን እንዳላነበብከው እንኳን አንተ በዙሪያ እንኳን ፍትሐ ነገሥትን የሚያውቀው ሰው ቢኖር ኖሮ እንደዚህ በድፍረት መተህ በበላህበት ብቻ እንደማትጮህ እርግጠኛ ሆኜ መናገር እችላለሁ። ሲጀምር ነገር ፍትሐ ነገሥት አሁን የኢትዮጵያ ቤተክርስቲያን ቁጭ ብላ ጠፍጥፋ አብክታ የጋገረችው ነገር መስሎ ነው አይደል? እንደዚህ ያለ ሀፍረት የቀጠፍከው ልንገርህ። ስለ ኒቃ ጉባኤ መቼም ሲባል ሰምተህ ይሆናል። በኒቃ ጉባኤ 318 የሚደርሱ ሊቃነ ጳጳሳት ተሰብስበው አሪዮስን አወገዙ። አዎ ከዛን ጊዜ ጀምሮ እንግዲህ የመጣው ይሄ ፍትሐ ነገሥት የተባለው ሕግና ደንብ ያኔ የተወሰነ ነው፣ ግን መነሻውና ምንጩ መጽሐፍ ቅዱስ ብቻ ነው። ደግመልሃለሁ፣ ብሉይና ሐዲስ ናቸው ምንጮቹ። የሐዋርያት ትምህርትና የሊቃውንቱ አስተምህሮቶች ተካተውበታል የሚሉ አንዳንድ ትልልቅ ምሁራኖችም አሉ። በነገራችን ላይ በዚህ ፍትሐ ነገሥት የምትተዳደረው ወይም ስትተዳደር የነበረችው የኢትዮጵያ ኦርቶዶክስ ቤተክርስቲያንና ኢትዮጵያ ሀገራችን ብቻ ከመሰለች ተሳስተሃል። እኔ የሃይማኖት እውቀት የለኝም፣ ግን አንደኛ ስለማምነው እምነት መሰረታዊ ነገሮች በጥቂቱ አውቃለሁ። ሁለተኛ ሀገሬ ከ15ኛው መቶ ክፍለ ዘመን ጀምሮ እስከ 1923 ዓመተ ምህረት ድረስ የተዳደረችበትን ህገ ደንብ ማወቅ ግዴታዬ ስለሆነ ፍትሐ ነገሥት የሃይማኖት ብቻ አይደለም፣ የስጋ ወይም ደግሞ በዚህ ዓለም ላይ የምንተዳደርበት እንዲሆን ተብሎ የተሰራ ሁለተኛ ክፍል አለው። ስለዚህ ፍትሐ ነገሥት 2 ክፍል አለው ማለት ነው። እንግዲህ አንደኛው ክፍሉ ዓለም ሲተዳደርበት የቆየው ኢትዮጵያ ብቻ አይደለችም፣ አውሮፓን ጨምሮ በሚዲቫል ኤራ ማለት ነው። ሞደርን ኤራውን አላልኩም፣ ምክንያቱም ምናልባትም እነሱ ከኛ ቀድሞ ስለሆነ ዘመናዊ ህገ መንግስት ያረቀቁት እንዳትወናበዱብኝ። ግን በሚዲቫል ኤራ የምዕራብ አውሮፓ ክፍል በሙሉ በዚህ ፍትሐ ነገሥት ሀገሩን አስተዳድሯል። እነሱ ብቻ አይደሉም። ሮማን ኢምፓየር የምትለው ባይዛንታይን የምትለው እንዲሁም ሶሪያን ጨምሮ ሮማን ኢምፓየር ስር በነበረችበት ዘመን በዚሁ ፍትሐ ነገሥት ነው ስትተዳደር የነበረችው። ግብፅም እዚህ ጎረቤታችን ብንመጣ ግብፅም ከእስልምና በፊት በተለይ በሙሉ በዚህ ነበር የምትተዳደረው። እስልምና በ600 ምናምን አካባቢ ከመጣ በኋላ ራሱ አረቦቹ ከያዟት በኋላ ግብፅን ክርስቲያኖቹ የግብፅ ክርስቲያኖች ህገ ደንባቸው የነበረው በዚሁ በፍትሐ ነገሥት ነበረ። ፍትሐ ነገሥት እንደዚህ ዝም ብለህ የምታጣጥለው የምትንቀው ሂዳችሁ የሆነ አስቂ መጽሐፍ አለው ብለህ የምትዘባበትበት መጽሐፍ እንዳልሆነ ልነግርህ እፈልጋለሁ። እርግጥ ነው በንጉሶቹ እንግዲህ ዘመነ መንግስት አየህ ንጉስ አይከሰስ ሰማይ ይታረስ ይባል የለ አብሶሉት የሆነ ስልጣን ስለነበራቸው ፍትሐ ነገሥቱን አልቀበልም ብለው ወይም መሐላውን አላከብርም ብለው በራሳቸው ድሃ በድለው ፍርድ አገመድለው ሊሆን ይችላል። ያ ሌላ ጉዳይ ነው፣ በሌላ ርዕስ ልንነጋገርበት እንችላለን። ዛሬ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የወቀስክበት ድንግልና ይመለሳል፣ ተክሊል ይመለሳል፣ ክህነት ይመለሳል እያልክ የማታውቀው ነገር ውስጥ የዳከርከው ስህተት ነው። በቤተክርስቲያኗ 7ቱ ሚስጥራት ይሄንን ቀድሞ ያስተምራሉ። ማንም ኦርቶዶክስ ተዋሕዶ ክርስቲያን የሆነ በሙሉ እነዚህን ግዴታዎቹን ያውቃል። ከ7ቱ
ሚስጥራቶች አራቱ ሚስጥራት በፍጹም አይደገሙም። ሚስጥረ ካህናት፣ ሚስጥረ ተክሊል፣ ሚስጥረ ጥምቀትና ሚስጥረ ሜሮን ይባላሉ። እነዚህ አራቱ የጠቀስኩልህ በፍጹም አይደገሙም። ግን አየህ ይደገማል ያልከው አንተ ድንግልና ብለህ ያነሳኸው፣ አዎ ማንም ዘማዊ በንስሐ ድንግል መሆን ይችላል የምትለዋን ቃል ሰምተህ ወይም ይዛ ሊሆን ይችላል። አየህ ድንግልናም ቢሆን ሁለት አይነት ድንግልና ነው ያለው፣ የሀሳብና የስጋው ድንግልና። የስጋውን ድንግልና የትኛው ጋራጅ ሄደህ እንደምታስመልሰው እኔ አላውቅም። ገብቶ እኮ ነው የምለው። ግን አየኸው የሀሳቡ ድንግልና ይኸውልህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ከ14ቱ ቅዳሴዎች ውስጥ አንዱ ቅዳሴ የባሲሎስ ነው። ባሲሎስ ምን አለ መሰለህ? እኔ ከሴት ተገናኝቼ አላውቅም ወይም ከሴት አልተገናኘውም፣ ግን ድንግል አይደለሁም አለ። ምክንያቱም በአእምሮዬ እባዝን ነበር አለ። አየህ በአእምሮህም ከባዘንክ በአእምሮህም ካመነዘርክ ያየኸውን ሁሉ ከተመኘህ እንዳመነዘርክ ይቆጠራልና። ግን ንስሐ ከገባህ በንስሐ ድንግል ትሆናለህ ተባለ። እንግዲህ ይችን ይዘህ ነው አይደል ድንግልናም ይመለሳል፣ ስርዓተ ተክሊልም ይመለሳል፣ ስርዓተ ክህነትም ይደገማል እያልክ ለያዥ ለገራዥ ያስቸገርከው የኔ ወንድም ተሳስተሃል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይኸውልህ በዓለም ያልታደሰች፣ ያልተበረዘች፣ ያልተደለዘች ብቸኛዋ ቤተክርስቲያን ናት። በዚህ እንደ አንድ ክርስቲያን ኩራት ነው ሊሰማ የሚገባው። ለምን መሰለህ ይሄንን የምልህ? የዓለም ክርስቲያኖች በሙሉ አሁን ወደ ኢትዮጵያ አይናቸውን አስረዋል። ለምን መሰለህ? ይህች ቤተክርስቲያን እውነተኛውን አሁን አንተና እኔ የያዝነውን የቅጂ መጽሐፍ ቅዱስ ሳይሆን እውነተኛውን መጽሐፍ ማንስክሪት የሚባለውን አራቱን ወንጌላቶች የያዘውን ቁጭ አድርጋ እዚህ አባ ገሪማ ገዳም ትግራይ ውስጥ አስቀምጣለች እስከ ዛሬ ድረስ። በዚህም የተነሳ ነው ትክክለኛው መጽሐፍ የኢትዮጵያ መጽሐፍ ነው። ሌላውን እንደሚመቻቸው ደልዘው ሰርዘው አድሰው አምጥተውታል እየተባለ መነጋገሪያ የሆነው። ስለዚህም ጠብቃ ስላኖረችው ልታመሰግናት እንጂ ልትወቅሳት የምትችልበት አንዳችም አመክንዮ የለ። በእርግጥ ለእንዳንተ አይነቱና ለኔዋ እውቀት ለጠማቸው በጨለማ ውስጥ ላሉ ሰዎች እንዲህ አይነት መጽሐፍቶችን መጠቆም ቢከብድም የዶክተር ዲበኩሉ ዘውዴን መጽሐፍ ብታነቡ ደስ ይለኛል። ፍትሐ ነገሥቱ ያልገባ እሱ ይገባሃል ብዬ አልጠብቅም። ግን ሌሎቻችሁም በዚህ ዙሪያ ማንበብ የምትፈልጉ ከሆነ የዶክተሩን መጽሐፍ አንብቡት። እጅግ ጠጣር መጽሐፍ፣ ርዕሱም ራሱ እንዲሁ እንደው በቃል ሸምድዶ ለመናገር ስለሚከብድ አነብላችኋለሁ። ግን የህግ ዶክተርም ናቸውና በደንብ ይረዱታል ብዬ አስባለሁና ፍትሐ ነገሥት ብሔረ ህግ ወቀኑና ስያሜው ጽንሰ ሀሳቡ ምንጮቹ የሚል መጽሐፍ አላቸው። እርሳቸው ብቻ አይደሉም፣ ሌሎችም መጽሐፍቶች የማንበብ ፍላጎት ካለ በተለይ ወንድሜ፣ ሌሎቻችሁም እሱን ተከትላችሁ ስትስቁ ለነበራችሁ ሰዎች ዶክተር ደረሰ አየናቸው ሰለሞናውያን የሚል መጽሐፍ አላቸው። የፕሮፌሰር ስርጎ ሀብለስላሴም አማርኛ የቤተክርስቲያን መዝገበ ቃላት የሚል መጽሐፍ አላቸው። እዚሁ ውስጥ ብትጨምሩት ጥሩ ነው ላለሁኝ እነዚህን ብታነቧቸው እና እንደ አጠቃላይ ግን ለመላው ክርስቲያኖች በእጅ ያዙት ወርቅ ከመዳብ ይቆጠራል እንዲሉ እንዲህ ማሳነስ፣ ማተናነስ እና በጥላቻ ታውሮ ደግሞ በበሉበት ዝም ብሎ እንደዋለ እንዳገኙ መጮህ መልካም አይደለም እና እንደው ቢታረም ያቀባብራል ብዬ ከማስባቸው ነገሮች ውስጥ አንዱ ነው ይሄ። እንደ እውነት ለመናገር ኢትዮጵያ ማለት ነው ከዓለም ማለት ነው ክርስትናን ራሱ ብሔራዊ እምነት በማድረግ እኮ ከአርመን ቀጥሎ ኢትዮጵያ ነች አይደል ተጠቀሰው ነው በዓለም ሁለተኛዋ ናት በ330 ማለት ነው። በ301 ነው እንግዲህ አርመን ብሔራዊ ክርስትና እምነት የሀገሩ እምነት እንዲሆን ያደረጉት። እናንተ ቀላል ሊመስላችሁ ይችላል፣ ግን በወቅቱ ተመልከቱ ከሮማን ኤምፓየር ራሱ ከሮማን ቀድመን ነው ይሄንን ያደረግነው እና እንደዚሁ በቀላል የሚታዩ ነገሮች አይደሉም። ስለዚህ ብንችል ልናመሰግን፣ ባንችል ደግሞ ዝም ብለን ልናከብር፣ ደግሞ ካልሆነም ቤተክርስቲያኗ ስርዓት፣ ህግ፣ ዶግማ የሆነ ሰው እዛ ስላገለገለ ምናምን የሚቀየር የሚለወጥ አስመስላችሁ ማውራታችሁ ተገቢ አይደለም። ይሄንን ለመናገር ነው ዛሬ የመጣሁት። እጅግ አድርጌ አመሰግናችኋለሁ። ኮፒ ሊንክ አድርጉ ብዙ ሰዎች ጋር እንድንደርስ፣ ላይክ ሼር ማድረጋችሁንም አትርሱ።